ትርፋማ መሆን ትችላላችሁ። ኦኬ ስፔሻሊ ጥሩ ስትራቴጂ ካላችሁ ዲሲፕሊን ከሆናችሁ ጥሩ ሪስክ ማኔጅመንት ካላችሁ ትርፋማ የማትሆኑበት ምንም ምክንያት የለም። ኦኬ ሶ ስለ ኦሲ ብዙ ሰው ብዙ ነገር ያወራል። ኦፍ ኮርስ የራሴ ስትራቴጂ ቢሆንም ሰዎች ግን በራሳቸው መንገድ በተለያየ መንገድ ይጠቀሙታል። ሶ እኔ የምጠቀመው መንገድና በጣም ኢፌክቲቭ የሆነውን ዌይ በዚህ ቪዲዮ የማሳያችሁ ይሆናል። ከእናንተ የሚጠበቀው በደንብ ማየት፣ ኖት ማድረግ፣ ያያችሁትን ነገር ደግሞ ወደ ኋላ ገብታችሁ ባክሲስ አድርጋችሁ መሞከር፣ ማስተር ማድረግ ከእናንተ ይጠበቃል። እኔ የማሳያችሁ ትንሹን ነገር ነው። ትልቁን ነገር ደግሞ መስራት ያለባችሁ እናንተ ራሳችሁ ናችሁ። ኦኬ ራሳችሁ ናችሁ። ባክሲስ በማድረግ አድ ማድረግ ያለባችሁ ነገር አድ በማድረግ የተሻለ ስትራቴጂ ማድረግ ራሱ ትችላላችሁ። ምን ካላችሁ፣ ዲሲፕሊን ካላችሁ፣ ኮሚትመንት ካላችሁና ይሄን ስትራቴጂ ባክሲስ የምታደርጉት ከሆነ የማይሳካበት ምንም ምክንያት የለም። ያ ይሄ ነው የዛሬው ቪዲዮ። በጣም ቆንጆ እንደዚህ ደግሞ እናንተን የሚጠቅም ቪዲዮ ስለሆነ በደንብ ይዩት። ለስሙት ቻርት እንደዚህ ብዬ ጊዜያችሁን ማቃጠል አልፈልግም። ኦኬ ወደ ቻርታችን እንመለስ። ሌትስ ጎ። ማን ያዞረው? ምንድን ነው የሚዞረው? ኦልራይት ሶ አይ ቲንክ እዚህ ጋር ካረኩት በቂ ይመስለኛል። ሶ ይሄ የምታዩት ያው የወርቅ ቻርት ነው። ወርቅ እንደምታውቁ ስትራቴጂ እንደምታውቁት ወይ ደግሞ ኦሲ ስትራቴጂ በጣም የሚሰራው ወርቅ ላይ ነው። ምክንያቱም ወርቅ ቮላታይል የሆነ አሴት ስለሆነ እሱ ላይ በደንብ ነው የሚሰራው። በደንብ አሁን ደግሞ ገብቼ እኔ እንዴት እንደምጠቀም ይሄን ስትራቴጂ እንዴት አድርጌ በዚህኛው ሞዴል እንደምጠቀመው አብረን የምናይ ይሆናል። አሁንም ማሳያችሁ ቪዲዮ ኦሲን ከፊቦናቺ ሌቭል ጋራ እንዴት አድርጌ አጣምሬ ፖዚሽኖችን እንደምከፍት እንደዚሁም ደግሞ ሴታፖችን አይደንቲፋይ እንደማደርግ የማሳያችሁ ይሆናል። በትዕግስት ይህን ቪዲዮ እዩት። የምታዩትን ነገር ደግሞ ለመረዳት ካልተረዳችሁ ደግሞ ቻርታችሁ ላይ ሄዳችሁ በደንብ ነገሮችን ክሊር ለማድረግ ሞክሩ። ኦኬ እኔ ማሳያችሁ የምትሉን ያክል ብቻ ነው። ይቀረው ደግሞ የእናንተ ስራ ነው የሚሆነው። ሶ የምንጠቀመው ፊቦናቺ ይሄኛው ፊቦናቺ ሌቭል ነው። ከእናንተ ፊቦናቺ ሌቭል ጋራ ይሄንን ፊቦናቺ ኮንፊገር አድርጉት ሞር አንደርስታንዲንግ እንዲኖራችሁ። የምንጠቀመው እኔ ይሄንን የፊቦናቺ ኮንፊገሬሽን ነው። ኦኬ ሶ with that being said ወደ ቻርታችን እንመለስ። ሶ የአንድ ወር ዳታ ነው ባክሲስ የምናደርገው። let's go I think ይሄኛው የኦገስት ነው ባክሲስ ማድረግ የፈለኩት። ሶ የኦገስት ማርኬት ተጀመረው እዚህ ጋር ነው። ሶ አሁን ማርኬቱ የሚከፈተው 2 AM ላይ ነው በዩቲኤስ +4 ወይም ደግሞ የዱባይ ሰዓት አቆጣጠር ማርኬት የሚከፈተው 2 ሰዓት AM ጋር ነው። የሚዘጋው ደግሞ መች ነው? 12 AM ይዘጋል፣ 2 AM ደግሞ ይከፈታል ማለት ነው። ሶ ዋናው ታርጌታችን ምንድነው የሚሆነው? የኛን ኦሲን አይደንቲፋይ ማድረግ ነው። ትልቁ ነገራችን ያው ኦሲን አይደንቲፋይ ማድረግ ነው። ኦብቪየስሊ ምን ዲስትራክት ያደርገኝ ካም ኦን ላይን ፎከስ። ኦልራይት ሶ ኦሲናችንን ማርክ አድርገን it ሚን ማርኬቱ ሲከፈት 2 ሰዓት ላይ ተቀምጠን እንጠብቃለን ማለት አይደለም። ሶ ኦብቪየስሊ ማርኬቱን የማየው እኔ እዚህ አካባቢ ነው 8-9 አካባቢ ተነስቼ ማርኬቱን አያዋለሁ። ሶ ማርኬቱ ሳይው ይሄኛው ኦሲ ዞን ነው ብሬክ አርጓል ቱ ዳውን ሳይድ፣ ግን ምንም ያነክል ክሊር የሆነ ነገር የለም። ራይት ሶ ምንድነው የማደርገው? I will take my Fibonacci level። ይሄን ፊቦናቺ ሌቭል ነው። ሴል ሳይ የማሰምረው ከላይ ወደ ታች ነው። የፊቦናቺ አሰማመር ማታውቁ ከሆነ የተሰሩ ቪዲዮዎች አሉ። እነሱ ቪዲዮዎች ገብታችሁ ቼክ አድርጉ። ሶ ማርኬቱን ማየው ሞስትሊ 8 አካባቢ ነው እንዳልኳችሁ። 8 ላይ ማርኬት ቼክ ሳደርገው ማርኬቱ እንደዚህ ነበር። ብሬክ አለኝ ቱ ዳውን ሳይድ፣ ማርኬቱ ዳውን ሳይድ ኦሲም ብሬክ አድርጎልኛል። ይሄኛው የምታዩት የኛ
ፕሪሚየም ዞን ነው ወይ ደግሞ 75% ዲስካውንት ይሄኛው ደግሞ 50% ዲስካውንት ይሄኛው ደግሞ 25% ዲስካውንት ነው ኦኬ ሶ ከ75% ዲስካውንት ጋር አንድ ነገር ስንገዛ በመሸጥበት ሰዓት በመከጨመርና በመሸጥበት ሰዓት ትርፋቸው ትልቅ አይደለም የሚሆነው ይሄኛውም is the same thing the same concept ከ50% ብንገዛ ስቲል ፌር ነው ግን ከ75% ሲሆን ደግሞ ሞር አሪፍ ነው የሚሆነው ሶ ጀስት ስለ ፊቦናቺ ኮንሰፕቱን ለማስረዳት ያክል ነው ኦኬ ሶ ከዛ አካባቢ I will look for a sale ለምን ነው ሴል የማየው አንደኛ ኦሂዞኔን ብሬክ አደረኩኝ to downside ቴስት አደረገልኝ ሪጀክት ያደረገው የት ነው ፕሪሚየም ዞን ወይም ደግሞ 75% የፊቦናቺ ሌቭል ላይ ማርኬቱ ሪጀክት አደረገልኝ ይሄንን ቦታ በደንብ እንድታዩት ሜቢ ፕራይስ ሌቭሉን ሌቭሉን ብቻ ካቨር አይ ቲንክ በቂ ይመስለኛል ሶ እንደምታዩት ይሄኛው 75% ቴስት አድርጎት ሪጀክት አድርጎታል it doesn't mean like ማርኬቱ 75% ጋር መጣ ማለት እዚህ ጋር ሴል አልገባም I have to wait for confirmation ጠብቄ ነው ይሄንን ትሬድ ኤክሲኪዩት የማደርገው ማለት ነው ሶ እንደዚህ ይመጣልኝ I will just look for a sell ከዛ አካባቢ ምንድን ማድረገው we'll go to 15 minute ላይ ምን አለኝ maybe ጋፕ ካለኝ ያንን ጋፕ ተጠቀማለሁ ከሌለኝ ግን I will just enter የ1 hour ክሎዝ እንዳደረገ እዛ ጋር ኢንተር የማይሆናል ኦር ምንድነው ተጠቀመው የዚህኛው ካንድልስቲክ 50% የምጠቀመው it depend on you ይሄኛው ያናክል ማተር የሚያደርግ ነገር አይደለም ምናልባት እናንተ ያላችሁ ስትራቴጂ ኢንትሪ ሞዴል ካላችሁ ያን ኢንትሪ ሞዴል እዚህ ላይ አፕላይ ማድረግ ይቻላል ምንም ችግር የለውም ዋናው ነገር ግን ስቶፕ ሎስ ነው ስቶፕ ሎስ you have to careful so mostly ኢንትሪን ማየው የዚህኛውን የቦዲውን ኖቴ ቦዲ የዊጎን 50% ላይ ነው ለምጓት ሞከር ምክንያቱም 50% ምንም ነገር የለኝም ሜቢ ቪአይፒ ላይ ያላችሁ ልጆች ላይቭ ላይ ትሬድ ሳደርግ ታዩኛላችሁ ያው ሜቢ 50% ቦዲ ላይ ስገባ or 50% ዊክ ላይ ኢንተርሳው ታዩኛላችሁ ሶ ስቶፕ ሎስ የሚሆነው ከዚህኛው ከኦሲዞን በላይ ካረኩት 175 ብቻ ነው የሚመጣው which is fair for me fair ነው ሶ ስቶፕ ሎስ እዚህ ጋር አደርገዋለሁ ታርጌት የሚሆነው just a 1 2 3 RR ከዛ በላይ ባትወስዱ ጥሩ ነው የሚሆነው መመክራችሁ ለምንድነው 1 2 3 RR በቂ ነው ኦኬ ሶ ገብተናል ይሄንን ትሬድ 50% ላይ መጣ ወሰርኩኝ ኦኬ ምንም አይነት ነገር የለኝም እስካሁን ድረስ ቲፒ አልነካም ማርኬቱ ፑልባክ አደረገ ተመልሶ መጣ ቲፒ ሂት አደረገ ማለት ነው እዚህ ጋር እንደምታዩት አይሁት is simple it's not simple at the same time ደግሞ simple ነው አንደርስታንድ እንደምታደርጉት ከሆነ ሶ በተቻለ መጠን ፎከስ አድርጉ ኦኬ ኢንተራልን ቲፒያችን ሂት ተደረገ የመጀመሪያው የሰኞ ዕለት ትሬዳችንን በቲፒ ዘጋ ነው ማለት ነው ሶ ቀጣም ደግሞ ነው ወደ ቀጣይ ቀን ነው የምንሄደው ዛሬ አንድ ትሬድ ገባን ማለት አንድ ትሬድ ወሰን ቲፒ ነካ ማለት ለቀጣይ ስታፕ መሄድ አለብን ማለት አይደለም you done for the day you know መማር ያለባችሁ ትልቁ ነገር ምንድነው የሰራችሁትን ትርፍ ፕሮቴክት ማድረግም ማወቅ ይኖርባችኋል አሁን ገና ቲፒ ታረኩኝ ብዬ ሌላ ሴታፕ የማይ ከሆነ ይሰጠኛል ፎር ሹር ሰጥቶኝ የምገባ ከሆነ የምከስር ከሆነ የሰራውትንም ትርፍ እዚህ ያገኘው ትርፍ ላስረክብ ስለምችል ቲፒ ከነካልኝ እንሳ ነው ይሄንን ትሬድ የገባሁት ናይን አካባቢ ገባሁኝ አይደለ ቲፒ ነካልኝ እንሳ ነው 5 PM ኒውዮርክ ሴሽን ላይ የገባሁት ኤዥያ ሴሽን ላይ ነው ግን ጠብቄ ኒውዮርክ ሴሽን ላይ ማርኬቱ ቲፒን ሂት አደረገ I'm done for the day next day ነው ትሬድ ማድረግ የምፈልገው ቲፒ ከነካልኝ so let's go ስንት ነው 12 AM 2 AM ማክሰኞ ዕለት ማርኬቱ ተከፈተ እዚህ ጋር ሄጄ ያን ሌቭል ማርክ አደርገዋለሁ ምኑን ሃይና ሎውን ቦዲውን አይደለም ክሎዝ ኦፕንና ክሎዚንጉን አይደለም ማርክ የምናደርገው ኮንፊውዝ እንዳትሆኑ ሃይና ሎው ነው የዚህኛው ካንድልስቲክ ሃይ ይሄ ነው ሎው ደግሞ ይሄ ነው ክሎዚንጉ ይሄ ነው
ኦፕኒንጉ ደግሞ ይሄ ነው ምክንያቱም እዚህ ጋር ምን ማለት ዊክስ አይደለም ለምሳሌ የዚህኛው ካንድልስቲክ ሃይ ይሄኛው ነው ሎው ይሄኛው ነው ኦፕኒንጉ ይሄኛው ነው ክሎዚንጉ ደግሞ ይሄኛው ቦዲው ነው ማለት ነው ኦኬ ኮንፊውዝ እንዳትሆኑ ነው ይሄንም ነግራችሁ so let's move ብሬክ አድርገን ስንሳን ነው ይሄኛው ሁሌም እና ማርኬቱን ከ8 በኋላ ኦኬ ከዛ በፊት ማርኬቱ ፕሮባብሊ ቾፒንግ የሚሆነው 8 ማርኬቱ እንደዚህ ነበር 8 ላይ ምንድን ያገኘነው እዚህ ጋር ሆሪዞንታችንን ብሬክ አድርገናል አፕሳይድ ቴስት አድርጎልናል ከዚህ በኋላ ምንድነው የምንጠብቀው ፑል ባክ ያ ማርኬቱ ፑል ባክ ማድረግ ጀመረ ሶ ፑል ባክ ካደረገልኝ የማየው ባይ ስለሆነ ከዚህኛው ሎ እስከዚህኛው ሃይ ድረስ ማርክ አድርጌ እጠብቃለሁኝ አንደኛ የደምጋት እንፈልገው 50% ዲስካውንት ወይም ደግሞ 75% ዲስካውንት ላይ ባይ ለመግባት ሞክራለሁኝ 25% ላይ ባይ መግባት ያነከል አያሳስብም ላይክ አስፈላጊ አይደለም ምክንያቱም is risky there is a way ምናየዋለን በዚሁ ባክሴስት ላይ there is a way 25% ላይ ትሬድ የምናደርግበት ግን አሁን በዚህኛው ሲቹዌሽን አይደለም ኦኬ ሶ ሪጀክት አድርጓል ማርኬቱ ሪጀክት ማድረግ ጀምሯል ፑል ባክ ማድረግ ጀምሯል we wait ኦኬ ማርኬቱ ምንድን ያደረገው 0.5% ሪስፔክት አድርጎልናል ወይ ነው የኛ ትልቁ ጥያቄ መሆን ያለበት የተዘጋው እዛው አካባቢ ነው so it's risky መግባት አንችልም we have to wait ማርኬቱ ወደታች የሚመጣ ከሆነ ያ ለምሳሌ አሁን ልክ እንደዚህ ሪጀክሽን ቢሆን ኖሮ ለምሳሌ ይሄኛው ካንድልስቲክ ዊጉን ወደታች ዝቅ አድርጎት ኦሲዞን ቴስት አድርጎት ሪጀክት ቢያደርግ ኖሮ ባይ እንገባ ነበር ግን ስትሮንግ የሆነ ቤሪሽ ካንድልስቲክ እያየን ባይ መግባት ትንሽ አስቸጋሪ ነው የሚሆነው ግን አሁን ምንድን እናደርገው 75 ጋር መጥቶልናል እዚህ ጋር ባይ እንገባለን this is a plus setup ኦኬ አሁን ያየን ነው ይሄኛው a plus ነው ይሄኛው a plus setupaችን ነው so ከዚህ ጋር ባይ እንገባለን ስቶፕ ሎሳችን የሚሆነው below this candlestick ምክንያቱም የዛን ቀን ሎዋችን ይሄኛው ነው ፕላስ ደግሞ እዚህ ጋር ብናደርገውም ፌር ነው የሚሆነው ለምን 75 ፒፕ ስለሆነ ከዚህ ብናደርግ ምንም አይነት ችግር የለውም እዚህ ጋር የሚሆነው ከነገ ስንት 44 ፒፕ ነው የሚሆነው so it's risky gold በጣም volatile የሆነ ፔር ነው ስለዚህ ስቶፕ ዳታ የመሆን ቻንሳቸው በጣም ከፍተኛ ነው ስለዚህ ከዚህኛው ለቦታችን እናደርጋለን 76 ፒፕስ ምናምን ታርጌት will be a 1 to 3 risk reward ከፍም ዝቅ ማድረግ የለባችሁም ከፍ ማድረጉ it's okay ግን መጀመሪያ በ1 to 3 ማስተር አድርጉት እኔ እንደምታውቁት አላስቀምጥም ቲፒ ማኑዋሊ ነው መዘጋው ካዩት በኋላ ሜቢ ሪጀክሽን ካለ ኦር በቂ የሆነ አራር ከሰጠኝ ያኔ ማኑዋሊ ዘጋዋለሁ እንጂ ሞስትሊ ቲፒ አላስቀምጥም let's see okay yeah so ቲፒ ሂት አረገን መርጅ ማክሰኞም ለት ማለት ነው ማክሰኞም ለት የወሰነው ትሬድ ቲፒያችንን ሂት አድርጓል ሆሪዞንታችንን ብሬክ አረግን ቴስት አረገ እዚህ ጋር ኢንተር አላልንም ለምንድን ያላልነው የፊቦናቺ ሌቭላችንን ስምምናስመርበት ሰዓት 50% ያለው እዚህ ጋር ነው ይሄኛው ካንድልስቲክ ነክቷል 50%ን ኖ ቴስት አላደረገም so we should wait ማርኬቱ መጥቶ 50% ቴስት አድርጎ ሪጀክት ያደርጋል በመጣበት ሰዓት ግን ስትሮንግ ስለነበረ ስትሮንግ ቤሪሽ ስለነበር ቀጣይ ካንድልስቲክ ማየታችን ግድ ነበር ትክክል እንደምታዩት ሪጀክት አደረገልን ሴል ገባን ባይ ገባን 2 pm ላይ 3 pm ላይ ደግሞ ቲፒያችን ሂት ተደረገ ማለት ነው simple of course ማስተር ካረጋችሁት ሲምፕል የሚሆንበት ምንም ምክንያት የለም let's go
ወደ ቀጣይ ቀን ይሄኛው የማክሰኞ ነው። ወደ ሮብለት እንሂድ። ሮብለት ይሄኛው ካንድልስቲክ ይሄኛው የሮብለት ኦፕኒንግ ነው። ሶ ሃየር ታይም ፍሬም ማየቱ ምንም ማየቱ ያን ያክል ጥቅም የለውም። እዚህ ስትራቴጂ ላይ ምናልባት ሃየር ታይም ፍሬም ሰፖርት ያደርጋችሁ ይችላል በተወሰነ መልኩ ሜቢ ታርጌት የምናደርግበትን ቦታ አይደንቲፋይ ለማድረግ ይረዳናል። እኔ ግን አልጠቀም ያንን ሜተድ አቶሎን ጋዝ 1-3 ስኬር ኩኝ ድረስ ያን ያክል ሃየር ታይም ፍሬም ሄጄ ሃዩን ታርጌት ማድረግ አልፈልግም የሚለው ጀስት ዴይ ትሬደርስ ከሆነ ድረስ የማየው ይህን ትልቁ ታይም ፍሬም 1 hour ነው። ሜቢ 15 ሚኒት ላይ ይችላለሁ። እሱም 1 hour ላይ ክሊር የሆነ ነገር ከሌለኝ ምናልባት ስቶፕ ሎሲ ትልቅ የሚሆንብኝ ከሆነ ወደ 15 ሚኒት ላይ ሄጄ ኢንትሪ ላይ ይችላለሁ እንጂ ከዛ ውጪ ሞስትሊ ፎከስ ማድረግ ያለብን 1 hour እና 1 hourን ብቻ ነው። ኦኬ ሶ ተከፈተ ማርኬቱ ፕሮባብሊ ከ8 ሰዓት በኋላ ነው የማየው፣ ጠዋት ከ8 በኋላ 8 ላይ ምን ተፈጠረ? ማርኬቱ ነው 5 ላይ ብሬክ አረገ። ይሄኛው 8 ነው። 8 እንደዚህ ያየ ነው ማርኬቱ ምን ነገር የለንም። ምክንያቱም ብሬክ አረገን እኛን ኦሲ ዞን ቶፕ ሳይድ ቴስትም የለም ምንም የለም። we wait ማርኬቱ ወደ ላይ ቆሰው we wait ቴስት we wait ምንም ነገር የለንም። ሶ ያ ማለት የስንት ሰዓት ነው? 8 ሰዓት ፒኤም። ያ ማለት ሮብለት ምንም አይነት ትሬድ አላደረግንም ማለት ነው። ሶ ወደ ሐሙስ መጣን። ሶ ሐሙስ ለት ይሄኛው የኛ ኦፕኒንግ ነው። ሶ ይችኛው ኦፕኒንጋችን ነች። በጣም ትንሽ የካንድልስቲክ ነች ግን ስቲል በደንብ ነው የምንጠቀማት ኦፕኒንግ ስለሆነ ምንም ችግር የለውም። ሶ what we have ሶ ማርኬቱ ፑልባክ ማድረግ ጀመረ። ፑልባክ ማድረግ ሲጀምር ይሄኛው ስንት ሰዓት ነው? 8 AM ልክ እንደዚህ ሆነ ማርኬቱን አየ ነው። ፌብናቻችን ስናሰምር ማርኬቱ የትን ሪጀክት ያደረገው 0.75% ወይ ደግሞ 75% ዲስካውንት ላይ ማርኬቱ ሪጀክት አደረገ። ምንም እናደርገው ባይንም ጋር ቀጥታ ባይን ገባለን። ስቶፕ ሎስ below the OC zone እናደርጋለን። 170 ፒፕስ ነው የሚሆነው። ታርጌት 1 2 3 RR ይመጣል። ምንም ችግር የለውም። የማይመጣ አሁን ለምሳሌ 170 ፒፕስ ሆኖ ታርጌታችን ነው በጣም የሚርቅ አይነት ከሆነ አንወስደውም ያንን ትሬድ ወርዝ ስለማያደርገው። ለምሳሌ ስቶፕ ሎስ እዚህ ጋር ከሆነና ቲፒ ደግሞ እዚህ ጋር የሚሆን ከሆነ 1 to 1 የሚሆን ከሆነ ሪስክ የምናደርገው is for nothing ምንም ጥቅም የሌለው ነገር ነው ሪስክ የምናደርገው። ስለዚህ ሁሌም ቢሆን ሪስክ ያደረግነውን አማውንት 3 times መሆኑን እርግጠኛ ሆኑ። 3 times ሆኖና ያ ቦታ ሴንስ ከሰጠ you know if makes sense ያ ስታፕ ሴንስ ካለው ወሰዱት። ስቶፕ ሎስ ያን ያክል ማተር አያደርግም። ትልቁ ነገር የኛ ሪስክ ሪዋርድ ብቻ ነው፣ ያ ነገር አይደለም። ሪስክ ሪዋርዳችን ብቻ ነው እኛን ትርፋማ የሚያደርገን። it's not about pips. okay let's see ይሄ ትሬድ እንደ ፕሌይ አውት እንደሚያደርገ። okay choppy ነው I think የኛው ኪሳራ ነው የሚሆነው probably yeah so ከሰርን 5 PM ላይ ኪሳራችንን ወስደን ወጣ ማለት ነው። so maybe ድጋሚ ፑል ባክ አድርጎ አሁን ለምሳሌ in this situation የምናየው ከሆነ ማርኬቱ ምድር ይሰጠን we break this to downside clear የሆነ ማርኬት ስትራክቸር shift አለን to downside okay ካቱም ብሬክ አድርገናል ይሄንን ቦታ። so ይሄኛው የኛ fair value gap ነው። okay fair value gap ነው። so clearly ማርኬቱ ያለው ማርኬቱ ወደ ላይ ሊወጣ አይችልም። so it could be ማርኬቱ ወርታች ሊወርድ ይችላል ነው። ስለዚህ buy
አንገባም ለሴልም የሚሆን ኮንፈርሜሽን የለንም የሚያናክል ያለ ነገር ምንድነው ጀስት ፌር ቫልዩ ጋፕና ማርኬት ስትራክቸር ኦሲዞናችን ስቲል ሪስፔክት እንደተደረገን ያለው ይሄ ሌቭል ስለዚህ ምንም አይነት እንትን አላይም ያ if you see even ባይራሱ ገብተን ቢሆን ነው እዚህ ጋር ስቶፕ እንዳለ ስለዚህ አንዴ ስቶፕ ዳት ከሆናችሁ በኋላ ደግማችሁ ኢንተር ከማለት ይልቅ ማርኬቱን በደንብ ይዩት እዛ አካባቢ ምንድነው ማርኬቱ ፕሪንት ያደረገው እዛ ጋር ምንድነው ፕራይስ አክሽኑ ምንድነው የሚለው ነገር በደንብ ማየት ይኖርባችኋል አሁን እዚህ ጋር ለሴልም አያስኬድም ምክንያቱም እዚህ ጋር ሴል አንገባም ሴሊንግ በመጨረሻው እዚህ ጋር ነው ስቶፕ ሎስ እዚህ ጋር አያስኬድም አይመጣውም ስንሳን ነው ይሄኛው ኦፕን ያደረገው 7 ፒኤም ኦኬ 7 ፒኤም ላይ ኦሪዞናችን ብሬክ አድርገን ዳውን ሳይድ አይደለ ዳውን ሳይድ ብሬክ አድርገናል so we will take our Fibonacci level ከዚህኛው ሃይ እስከዚህኛው ሎ ድረስ የሚመለስ አይነት ከሆነ ማርኬቱ እዚህ ጋር የኛ 50% ነው እዚህ ከመጣ ከዚህ ጋር የምንወስደው ይሆናል ይመጣል ወይ ኦኬ ዊጉን ዝቅ አድርጓል ሶ ሞዲፋይ እናደርጋለን እኛ Fibonacci ምክንያቱም ሁሌ ቢሆን ከሎ ነው ማስቀመጥ ነው የሚኖርብን ሎ እና ሃይውን ብቻ ነው የምንጠቀመው ምን አለን ምንም የለንም ወደ ኔክስት ዴይ ገባ ማለት ነው ይሄኛው የኛ የኔክስት ዴይ የ2 am ኦፕኒንግ ካንድልስቲካችን ነው ሶ ይሄኛው 6 ነው 7 8 8 ላይ ማርኬቱን እንደዛ ማለት ነው ሶ ሮብለት ሶሪ ሐሙስለት ሐሙስ ነው አይደለኛው ያ ሐሙስለት በኪሳራ ወጣን ይሄኛው ደግሞ የሮብለት ሴትአፓችን ነው ማለት ነው ሶ ሮብለት ማርኬቱ እንደዚህ ነበረ ተጠብቃለን ወርታች ወርዶ ፑልባክ አርጎ ቴስት ያደርገው ድረስ ምክንያቱም ብሬክ አረግን ቴስት አለን በርግጥ ይሄኛው እንደ ቴስት ነው የምንወስደው ሶ Fibonacci ሌቭላችን እንወስዳለን ፑልባክ ማድረግ ስለጀመረ ወደ ክሊየንት ስላየን እዚህ ጋር እናስቀምጣለን ወይ ከዚህ ጋር ወይ ደግሞ ከዚህ ጋር ባይ የምንገባ ይሆናል ማለት ነው ምንም የለንም ማርኬተር ላይ ንቆሰው አርብለት ምንም አይነት ሴትአፕ አልወሰንም ማለት ነው ኦኬ ምንም አይነት ስታፕ አልወሰንም 7 ሰዓት 8 ሰዓት ከ8 ሰዓት ጀምሮ እንደምታዩት ማርኬቱ ወደ ላይ ነው የቆሰው ሰው ሰኞ ዕለት ሌላ አንድ ትሬድ ገምደናል ማለት ነው አሁን ይሄኛው ሳምንት ስንት ትሬድ ነው የወሰነው 1 2 3 ትሬድ ወሰድን ከሶስቱ ትሬድ አንደኛው ኪሳራ ነው በዚህ በሁለቱ ደግሞ 1 2 3 1 2 3 ያለን ያ ማለት 6R ትርፋለን 1R ስንከስር 5R ትርፋለን ያለን ማለት ነው ሶ 5R ትርፍ ላይ አለን ማለት ሪስክ አርጋችሁት $100 ከሆነ $5 ሜክ አርጋችኋል ማለት ነው በአንድ ሳምንት ውስጥ በዚህኛው ስትራቴጂ ኦኬ ሶ let's move ሰኞ I think ሰኞ ያ እዚህ አካባቢ ነው የሚሆነው ይሄኛው 6 ነው so 2 am will maybe yeah ችኛለች this is our 2 am opening zone so is gonna get a market on ይሄ ስንት ነው 7-8 ሰዓት ላይ ኦኬ ሶ ኦፕኒንጋችን ብሬክ አድርገን ዳውን ሳይድ ያ ማለት ሴል ነው የምናየው ቴስት አድርጎልናል ማርኬቱ ፑል ባክ አድርጓል ቱ አፕሳይድ ሶ ፊቦናቺን ከዚህኛው ሃይ ምክንያቱም እዚህ ጋር ምንም ክሊር የሆነ ሃይ ስለሌለን ከዚህኛው ሃይ ከአርብለቱ ሃይ እስከ ሰኞ ዕለት ሎው ድረስ ማርክ እናደርግና እንጠብቀዋለን ብሬክ ያደርጋሉ ሪስፔክት ያደርጋሉ ወይስ ብሬክ እናደርጋለን ቱ አፕሳይድ ብሬክ አደረግን ሶ የነበረን ሴል ሴትአፕ ፌል ነው ትሬድ አልወሰንም it's a fail setup እንደ አዲስ ነው ማርኬቱን የምናየው let's wait for a pullback እናገኛለን ወይ pullback yes ማርኬቱ pullback ማድረግ ጀመረ እዚህ ጋር so pullback ማድረግ ሲጀምር ኒውዮርክ ሴሽን ላይ ለንደን ሴሽን ላይ
ከዚህኛው ሃይ እስከዚህኛው ከዚህኛው ሎው እስከዚህኛው ሃይ ድረስ ማርክ እናደርጋለን። ከዚህኛው ሎው እስከዚህኛው ሃይ ድረስ የኛ የፊቦናቺ ሌቭል ነው። ከ50% ዲስካውንት ጋር ባይ እናያለን። ከ75% ጋር ደግሞ ሴል ከዚህ ጋር ባይ እናያለን ማለት ነው። ባይ ከ50% ኦር ከ75% ከሁለቱ ጋር አንደኛውን ቦታ ባይ እንገባ ይሆናል። let's wait ምክንያቱም ለምን እንዳልገባ ነው እዚህ ጋር ሴል ምክንያቱም ብሬክ ሳደረገው 0.5% ብሬክ አደረገ ማለት ወደ 0.75% ወይ ደግሞ ወደ 75% ዲስካውንት ሌቭል የመምጣት ፕሮባቢሊቲው በጣም ይሰፋ ነው። ስለዚህ ይሄኛውን ቦታ ቴስት ያደርስ እንጠብቃለን። ቴስት አደረገ ሪጀክት አደረገልን ኢንተራክሽን የሚሆነው እዚህኛው ካንድልስቲክ ላይ የሚሆነው ስቶፕ ሎስ የምናደርገው ቢሎው ዲስ ሎው ከሆነ ስንት ፒፕስ ነው የሚሆነው 200 እና ፒፕስ ሶ እንደዚህ የሚሆን ከሆነ ፒፕሳችን በጣም ብዙ ነው የሚሆነው አይደል? ስለዚህ ስቶፕ ሎሳችን የሚሆን ያለበት የት ነው? ከዚህኛው ሎው በታች በ100 ፒፕስ እንወስደዋለን። ታርጌታችን የሚሆነው ደግሞ 1 2 3 risk reward over here. Let's see. Stopped out on ማርኬቱ ወደ ላይ ተመለሰ ማለት ነው። ሶ እዚህ ጋር ማድረጋችን ያ ምርጫ ሳልነበር አሁን ለምሳሌ ኦኬ እዚህ ጋር ብናደርገው ኖሮ 200 ምናምን ፒፕስ ቢሆን ኖሮ ስቲል ያስኬዳል። ግን 1 2 3 የሚሆነው እዚህ አካባቢ ነው። let's see ሂት ያደርጋል ወይ really so ሂት ያደርጋል። ግን ዞሮ ይሄንን ቦታ አንወስደው። ለምን አንወስደው? አንደኛ እቺኛው ራሱ መውሰዳችን ራሱ ኢስ ሪስኪ። ለምንድነው ሪስኪ የሚሆነው? ሶሪ በደንብ አላየሁትም ይሄንን ቦታ ላይቭ ማርኬት ሲሆን በደንብ ነው የምናየው። ለምንድነው እዚህ አካባቢ በጣም ጥንቃቄ የምናደርገው? if you see the market በዚህኛው ካንድልስቲክ አለ ቴስት አደረገልን 0.75 የፊቦናቺ ሌቭላችንን ብሬክ አድርጎታል ኦሲ ዞናችንን። ሶ ኦሲ ዞን እስኪመለስ መጠበቅ ይኖርብናል። ሶ ተመልሶ ላይ የሚዘጋበት ሰዓት ይሄኛው ካንድልስቲክ የ6 PM ካንድልስቲክ የኛ ኢንትሪ ነው የሚሆነው። ለምን? አንደኛ 0.75 ቴስት አድርጎ በዚህኛው ሪጀክት አድርጎናል። ምክንያቱም ኢትስ ፌክ አውት ፕላስ የተዘጋው የት ነው 0.5% በላይ የተዘጋው። ስለዚህ ኢንትራችን ከዚህ ጋር ነው የሚሆነው። ሞስትሊ ኢቭን እዚህ አውሰደን ብንወጣ ላይ ማርኬት ላይ ስቲል ይሄን ትሬድ ከዚህ ጋር የምንወስድ ይሆናል። ስቶፕ ሎስ ቢሎው this low ከ0.5% እናደርጋለን። ምክንያቱ ሎንግ አዝ ማርኬቱ ከኦሲ ዞን ወታች እስከሆነ ድረስ ስቶፕ ሎሱ it's a fair price። ታርጌት የሚሆነው የ1 to 3 RR እዚህ ጋር በዚህ መልኩ ይህን ስታፕ እንወስደዋለን። ሌላ ዊን እናገኛለን ማለት ነው እዚህ ጋር። ምክንያቱም ይሄኛው እንኳን ገምተን እንኳን ስቶፕ ሎስ ብንሆን ስቲል ይሄኛውን የምንጠቀመው ይሆናል። ኦኬ keep in your mind ይሄኛው it's a fake out። ለምንድነው ፌክ አውት የሆነልን? የፊቦናቺ ሌቭላችንን ድጋሚ ብሬክ አድርጎ ስለተመለሰ ኢቭን ማለት ነው። ኢቭን ይሄኛውን አሁን ማሳይችታ በሌላ ቪዲዮ የምናወራው ይሆናል። ለሴል እንኳን ነው ብለን ብናስብና ሴል ብናሰምር ኢንትሪ በምናደርግበት ሰዓት አይጋጅት ምን ያህል ቡሊሽ ስትሮንግ ቡሊሽ የሆነ ካንድልስቲክ እንደሆነ ለሴል ራሱ የሚሆን ነገር የማይሆን ነገር አይኖርም። ሰው ባይ መግባታችን ከነበረ ሴታፕ ጋራም ስለነበር ሶ ያ ሞስትሊ እንደዚህ ነገር ሀፕን ያደርጋል። ግን ሀፕን የሚያደርግበት ሰዓት we will take it the way okay even ይሄኛው ራሱ እንደ ኪሳራ እንኳን ብንቆጥረው ሶሪ እዚህ ጋር ለባይገባ ነው። ይሄኛው ራሱ ስቲል እንደ ኪሳራ እንኳን ብንቆጥረው ስቶፕ ሎሳችን እዚህ አካባቢ ነው ብንቆጥረው ስቲል በእዚህኛው ትሬድ
ዊን አለን። ያን ያክል የሚያስብ ነገር አይደለም። ሶ ኤኒዌይስ ይሄኛው የሰኞ ሴታፓችን ነበር። ይሄኛው የማክሰኞ ዕለት ሴታፓችን ነው። ማክሰኞ ዕለት በ11 ይሄኛው የኛ ኦሲዞን ነው። ብሬክ አርገናል ቶፕ ሳይድ ስንት ሰዓት ነው? ይሄኛው 7 ይሄኛው የኛ 8 AM ማለት ነው። ሶ ምን አለን እዚህ ጋር ለፌቦናቺ የሚሆን ነገር ምንም የለም። ምክንያቱም እዚህ ጋር ምንም አይነት ሎው አልሰጠንም። ማርኬቱ ቀጥታ ነው ወደ ላይ እየወጣ ያለው። ስለዚህ መጠበቅ ይኖርብናል። ክሊር ነው ዳይሬክሽን ሲኖርስ ያ ሶ ብሬክ አርጋ ምክንያቱም ምንም ያን ነገር የለም እዚህ ጋር ላይክ ማርክ እናደርግበት የምንችል ልክ እንደዚህ አይነት ነገር የለንም። ሎው ያስፈልገናል። ይሄኛውን መጠቀም አንችልም ምክንያቱም በጣም ሩቅ ነው የሚሆነው። ስለዚህ ፌቦናቺን ድጋሚ ወርታች ብሬክ አርገናል። ዊል ቴክ አወር ፌቦናቺ ሌቭል ፑል ባክ ማድረግ ሲጀምርበት ድረስ እንጠብቀዋለን። ፑል ባክ አደረገልን። ሶ የኛ ፑል ባክ ሌቭሉ እቺኛው ቦታ ነች። ሶ ዊ ዌይት ማርኬቱ ይሄኛውን ቦታ መጥቶ ቴስት ካደረገ ምክንያቱም እዚህ ጋር ብሬክ አረገን በኋላ ኦሲዞናችንን ምንም አይነት ቴስት የለንም። እዚህ ጋር ቴስት አለን የለንም አይደል? ቴስት ከሌለን ደግሞ ቴስት እስኪኖር ድረስ ያ ቴስት ሀፕን እስኪያደርግ ድረስ መጠበቅ ይኖርብናል። ማንጠብቅ ከሆነ እና ዘለን የምንገባ ከሆነ ዋጋ ያስከፍለናል። ቴስት ግዴታ ነው። መጣ ቴስት አደረገ ቴስት አደረገልን ፕላስ ሪጀክሽን አለን። I will take it as a rejection in ቦታ I will take a sell ከዚህ ጋር ምክንያቱም ሪጀክት ነው ላይክ ዊጉን ኳያችሁት all the way ትሬድ ተደረገው 0.5% ድረስ ነው። ከዛ በኋላ ሲዘጋ ከቤት ሲዘጋው የምንወስደው we'll try maybe በ160 ምናምን ፒፕስ ምክንያቱም maybe ማርኬቱ እዚህ ድረስ ሊመለስ ይችላል። ችኛዋን እስከዚህኛው ካልስክ ድረስ እዚህ ጋር የምናደርገው ከሆነ it could be risky 85 pips so we'll try like በ160 ምክንያቱም still ታርጌታችን እንኳን እዚህ ጋር ራሱ በሚሆንበት ሰዓት 1.3 ነው የሚሆነው so makes sense let's see you see ምክንያቱም እዛ አካባቢ ስለነበረ ስቶፕ ሎሱን እዚህ ጋር ማድረጉ በጣም ሪስኪ ነው የሚሆነው so it's better to put on this level ይሄኛው ካንዲስክ ላይ ማድረጉ ነው የሚሻለው let's see okay bullish another rejection test አርጎታል አደረገው ነው so I think on this situation we will put a break even ለምንድነው break even የምናደርገው ካያችሁት ይሄኛው የ11 ሰዓት PM ካንድልስቲክ ነው ይሄኛው ደግሞ የ12 ሰዓት PM ካንድልስቲክ ነው የ12 ሰዓት AM ካንድልስቲክ ነው ያ ማለት ቀጣይ የሚሆነው አዲስ ዞን የሚኖር ነው ስለዚህ ይሄኛውን ቦታ break even አድርገን or manually እንዘው እንችላለን depend on በላይቭ ላይ ነው ያው እንደዚህ ነገሮች የምንወስደው depend on that ግን ይሄኛውን ትሬድ ማኑዋሊ እንሰጋዋለን ማለት ነው ቲፒ ከነካ we will see and then ይሄኛው የኛ ኦሲ ዞናችን ነው so ኦሲ ዞናችንን ማርክ እናድርገው ይሄኛው የኛ ኦሲ ዞን ነው ቲፒ ሜቢ ኪታርጎ ወደ ላይ ሊመለስ ይችላል we don't know so 2 AM ማርኬቱን የምናየው 8 ላይ ነው 8 break even 8 ማለት እዚህ ጋር ማለት ነው so ፌቦናቺን ከዚህኛው ሎው እስከዚህኛው ሃይ ድረስ ማርክ እናደርግና እንጠብቀዋለን ሜቢ እዚህ ጋር ቴስት ካደረገልን ከዚህ ጋር ባይ እንገባለን ኦር ከ0.5% ባይ የምንገባው ምክንያቱም ከዚህ ጋር ባይ የምንገባው ለምንድን ነው ኦሬዲ ማርኬቱ ኦይዞኑን ብሬክ አደረገ በኋላ ቴስት አድርጎ ነው ወደ ላይ እየወጣው ቴስት ባያደርግ ኖሮ ኢንተሪያችን መሆን ያለበት ከዚህ ከ0.75% የፌቦናቺ ሌቭል ብቻ ነው የሚሆነው ይሄኛውን አንጠቀመው ነበር አሁን ግን ቴስት ስላደረገ ከዚህ ጋር ባይ መግባት እንችላለን መቶ ሪስፔክት የሚያደርግልን ከሆነ
ኦራይት ሶ ኢፍ ዩ ሲ ምን ያደርገው ማርኬቱ ወደ ታች መጥቶ ዊጉን ጥሎ የተዘጋው የት ነው ከ0.5 ወይ ደግሞ ከ50% ዲስካውንት በላይ ነው እየዘጋልን ስለዚህ we will just go long እዚህ ጋር ስቶፕ ሎሳችን እዚህ ጋር የሚሆን ከሆነ 100 ምናምን ፒፕስ ነው የሚመጣው so we will try 144 ከዚህኛው ጋር ልስቲክ ለወጣችን እናደርጋለን target will be a 1 to 3 a risk reward let's see yeah ቲፒያችን ሂት ተደረገ ማለት ነው so እዚህ ጋር I think እዚህ ጋር አዲስ ቀን ይገባናል 3 አይ አይደለም sorry so ይሄኛው የሮብ ትሬዳችን ህንሳን የገባ ነው 9 am ገባን ልክ 4 pm ደግሞ ኒውዮርክ ሴሽን አካባቢ ላይ ኦፕኒንግ ላይ ቲፒያችን ሂት ተደረገ ማለት ነው so ቀጣይ እንምንሄደው ለቀጣይ ቀን እንምንሄደው እዚህ ጋር ቲፒያችን ተነካ we done ሁሌም እንሄደው ለሁለተኛ ትሬድ የምንሄደው የመጀመሪያው ትሬድ ኪሳራ የሚሆን ከሆነ we will try for one more chance ሁለት ትሬድ የምንወስደው የመጀመሪያው ትሬድ ኪሳራ የሚሆን ከሆነ ብቻ ነው የመጀመሪያው ትሬድ ቲፒ ከሆነ done ቀጣይ ቀን ነው የምንሞክረው አዲስ ስታፕ ላይ ነው የምንሞክረው ኦኬ so let's see ምን አለን እዚህ ጋር ስንት ሰዓት ነው I think እዚህ ጋር ተከፈተ ማርኬቱ ተዘጋ ተከፈተ እዚህ ጋር ይሄኛው ኦፕኒንግ ነው ኦፕኒንጋችንን ማርክ እናደርጋለን ብሬክ እናደርጋለን ወይ ብሬክ አደረገ ስንት ሰዓት ነው ይሄኛው 7 8 እዚህ ጋር ተነሳን ማርኬቱን ቻርቱን በዚህ ሰዓት ነው ያየነው ምን አለን እዚህ ጋር ለባይ የሚሆን ነገር ምንም የለም ራይት ለምን ካያችሁት ኦሪዞናችንን 8 ሰዓት ኤም ላይ ብሬክ አድርገናል ዳውን ሳይድ ሶ ባይ ለመግባት እዚህ ጋር አስቸጋሪ ነው even though ፊቦናቺ ራሱ እናስምር ብንል የምናስምርበት ምንም አይነት ቦታ የለንም ለሴል የሚሆን ብቻ ነው ያለን so we wait አሁን ሪጀክት ማድረግ ስለጀመረ የምናየው ሴል ነው ከዚህኛው ሃይ እስከዚህኛው ሎው ድረስ እናሰምርና ማርኬቱ ወደ 0.5% መጥቶ ሪጀክት ያደርግ እንጠብቃለን ይሄኛው እንጠቀመው ምክንያቱም is too far ማርኬቱ እኮ እዚህ ጋር መጣ ማለት ያለን ኦሲ ዞን ብሬክ አደረገ ማለት ነው ያ ማለት ስታፑን ነው ፌል የሚያደርግብን ስለዚህ የምናየው ኦኬ የተወሰነ ሞዲፊኬሽን ያስፈልገዋል ዝቅ እናደርጋለን ኦልራይት ኦኬ ስቲል ምንም ክሊር የሆነ ነገር የለም ምንም የለንም ክሊን የሆነ ሴትአፕ ካላገኘን we will just let it go ምክንያቱም የምናየው ምንድነው a plus የሆነ ሴትአፕ ብቻ ነው ፎከስ የምናደርገው ስለዚህ stop loss ከሚነካብን just let it go we will try for next day ይሄኛው የመጀመሪያ ትሬድ ነው የሮብለት ሐሙስ ዕለት ምንም አይነት ትሬድ አልወሰንም so ወደ አርብ መጣን so አርብ ዕለት ይሄኛው የኛ ኦፕኒንግ ነው so ኦፕን አድርገ ማርኬቱ ተከፈተ ወርታች ወረደ ፑልባክ ማድረግ ጀመረ ይሄኛው 8 ነው so 9 so ፑልባክ ማድረግ ስለጀመረ ከዚህኛው ይሄኛው ነው የኛ ሎው ከዚህኛው ሎው እስከዚህኛው ከሌላኛው ሃይ እስከዚህኛው ሎው ድረስ ይሄኛው ሃያችን ነው ይሄኛው ደግሞ ሎው ነው እስከኛው ማርክ እናደርግና እንጠብቃለን so አሁን እዚህ ጋር እንደምታዩት
ርቀት አለው። ለምሳሌ የኛ ኦሲ ዞን እዚህ ጋር ነው ያለው። ሁለት ካንድልስ ነው ትልቅ ካንድልስቲኮች አሉ እዚህ ጋር ፕላስ 0.25% ብሬክ አድርገናል። ብሬክ አድርገናል ሪጀክት አድርጎ አይደለም። ለምሳሌ ይሄኛው ሪጀክሽን ቢሆን ኖሮ ለምሳሌ ክሌቱ ጋር ላስረዳችሁ ለሴል የሚሆን አሁን ይሄኛው ካንድልስቲክ ካያችሁት ይሄኛው ካንድልስቲክ ዊክ ነው አይደል? አንድ ትልቅ ካንድልስቲክ ነው ያለን ለ0.25 ይሄኛው ካያችሁት two big candlestick plus ማርኬቱ ምንድን ያደርገው እዚህ ጋር we have a support level ምክንያቱም እዚህ ጋር አሁን ባይ ነው የምናየው። ለምን ባይ የምናይ ይመስላችኋል? ለምን ባይ የምናይ ይመስላችኋል? እዚህ ጋር ምንም አይደለም ግን ስቲል እዚህ ጋር ሰፖርቶች አሉን 1 2 3 ሰፖርት ሌቭሎች አሉን። ስቲል ሰፖርት ሌቭል እንጠቀማለን ኦሲ ዞን ላይ ምክንያቱም ኢፌክቲቭ ስለሆነ። እዚህ ጋርም ሰፖርት ፎርም አድርገን አንድ ቤሪሽ ካንድልስቲክ እና አንድ ቡሊሽ ካንድልስቲክ ካለ ያ ሰፖርት ሌቭል ነው። ኦኬ ማርኬቱን ከዛ አካባቢ ፑሽ ሊያደርገው ይችላል። ካያችሁት እዚህ ጋር መጣን ቴክስት አደረገ ድጋሚ ሪጀክት አደረገልን። ሶ ምንድነው የምናደርገው በዚህ ሲቹዌሽን ስንሆን? ባይ እንገባለን። ለምን ባይ እንገባው? ኦሲ ዞን ቴስት አልተደረገም። ሜቢ ቪአይፒ ላይ ከነበራችሁ ከዚህ በፊት ላይቭ ሴሽን ትሬድ ሳደረገ የምታዩን ከሆነ እንደዚህ አይነት ተፋገኘን ባይ ነው የምንገባው። ሴል አናይም። ለምን? ኦሲ ዞኑ ስቲል ቴስት መደረግ አለበት። ማርኬቱ እዚያ አካባቢ መምጣት አለበት። ከዚህ ጋር ወደዚህ አካባቢ የሚመጣበት ሰዓት 1 2 3 አር ከሰጠን የማንወስድበት ምንም ምክንያት የለም። ግዴታ መጠበቅ አይጠበቅብንም። ይህ ስንት ሰዓት ነው? 9 ነው 9 AM 8 አካባቢ እዚህ ጋር ነው ማርኬቱ። ስለዚህ 9 ላይ መቶ ድጋሚ ማርኬቱ ቴስት አድርጎት ይሄንን ቦታ ሪጀክት ሲያደርግ ኦኬ ማርኬቱ ወደ ላይ የመውጣት ፕሮባቢሊቲው በጣም የሰፋ ነው። የት አትሊስት እስከዚህኛው ኦሲ ዞን ድረስ የመሄድ ትሬድ የመደረግ ቻንስ አለው። ስለዚህ እዚህኛው ካንድልስቲክ ላይ we will enter a buy። ለምንድነው ባይ የምገባው? አንደኛ ማርኬቱ የት ነው ያለው? ከ0.25 የፊቦናቺ ሌቭል በላይ ነው ያለው። እዚህ ጋር ለምንድነው ባይ አልገባ ነው? ቴስት ተደረገ። you see ብሬክ ያደረጋችሁኛ ካንድልስቲክ ነች። ቴስት ተደርጓል። ቴስት ከተደረገ በሚመጣበት ሰዓትም የመውረድ ፕሮባቢሊቲ በጣም የሰፋ ነው በዛ አካባቢ። ስለዚህ ሴል አንገባም። እዚህ ጋር ሴል አንገባም ምክንያት ቴስት ስላልተደረገ ቦታ ብሬክ አደረገም በኋላ ምን ቴስት ስለሌለን ቴስት በሚያደርግበት ሰዓት ወይ ብሬክ ያደርገዋል ወይ ደግሞ ወርታች ነው ሪጀክት የሚያደርግልን። ስለዚህ እዚህ አካባቢ መቶ ሪጀክት የሚያደርግ ከሆነ ይሄኛውን ባይ የገባ ነው ፖዚሽን ብሬክ ኢቭን እናደርግና ሴል ገብተን ሁለቱንም ፖዚሽን ሆልድ እናደርጋለን። ማርኬት ወርታችን የሚወርድ ከሆነ የሴሉን ቲፒ ሲነካልን የባዩ ደግሞ በብሬክ ኢቭን ይዘጋል። ሁለት ፖዚሽን መክፈት ምንም ችግር የለውም፣ ይቻላል። ምንም ያናክል ትልቅ የሆነ ኢሹ አይደለም። አንዳንዴ ደሳረክ ሰዎች እንዴት ሁለት ፖዚሽን ባይም ሴልም እንዴት ከፍታለች ይሉኛል። ግን this the reason ባይም ሴልም የሚይዝበት አንዳንዴ this the reason ከዚህ አካባቢ ሴል ያለው ከዚህ ጋር ደግሞ ባይ እገባለሁ። ሶ 15 ሚኒት ላይ ምን አለኝ እዚህ ጋር ባይ ሊያስገባኝ የሚችል ነገር ይሄንን ቦታ ብሬክ አድርጌያለሁ አይደል? we break this on 15 minutes ብሬክ አድርጌያለሁ። ሶ ቀጣይ 15 ሚኒት ላይ ማርኬቱ በተወሰነ ዝቅ ካለልኝ ሙሉውን ዝቅ እስኪል አልፈልግም፣ ምክንያቱም ስታፑን ሚስ ማድረግ ስለማልፈልግ እንደዚህ አይነት ሴታፖች ሻርፕ የሆነ ኢንትሪ ነው የሚፈልጉት። በ150 ፒፕስ በ150 ፒፕስ ከሆነ ማርኬቱ እዚህ ጋር ሲመጣ ስንት እንደሚሆነው 1 to 2 ነው 1 to 3 እዚህ ጋር ይሰጠኛል። ሶ አት ሊስት ማርኬቱ ሜቢ በዊክ ሊነካው ይችላል። who knows ምንም እናውቀው ነገር የለም አይደል? ስለዚህ ይሄንን ትሬድ በዚህ መልኩ ወስደዋለሁ። ኢንትሪ ፕሮባብሊ እዚህ አካባቢ ይሆናል። ይሄኛው ካንድልስቲክ ላይ ስቶፕ ሎስ ሜቢ ሞዲፋይ አደርገዋለሁ ወደ 69 ፒፕስ። ያው ዲፔንድ ኦን ኢንትሪ ታርጌት 1 to 3 ኖ ፕሮብሌም ካልመጣ እኔ ኮንዶም የምፈልገው ምንድነው ሪጀክት እንዲያደርግልኝ አይደል? እዚህ ጋር ለምን ሴል ስለምገባ ማርኬት ኦይዞን ቴስት ካደረገልኝ ሪጀክት ካደረገልኝ ለኔ ጥሩ ነው። ቲፒ ከነካሉ ጥሩ ነው።
ሁለቱም ወይ ያስኬደኛል። ይሄኛው ደግሞ ስቶፕ ሎስ ከሆነ ምንም ማድረግ አይቻልም። ሰው ወደ 1 hour ሄድና እንዲያው ሰው ወደ 1 hour ላይ መጣን፣ ወሰደ ማርኬቱ የምንፈልገውን ሄድን። the good part 0.5 ላይ ወይ ደግሞ 50% ላይ ሪጀክት አላደረገም፣ ብሬክ ያደረገው። አሁን ደግሞ የምናየው ፎከስ የምናደርገው እዚህ ይሄን አካባቢ ነው። እዚህ ጋር መጥቶ ቴስት አድርጎት ሪጀክት የሚያደርግ ከሆነ ይሄኛውም ብሬክ ኢቭን አድርጌ ከዚህ ጋር ሴል ገባና ቲፒን ደግሞ እዚህ አካባቢ ያደርጋለሁኝ። ኦኬ ሲምፕል። ብሬክ አደረገ፣ ምንም ለሴል የሚሆን ነገር የለኝም እስካሁን ድረስ። ሀባን ነው ዴክላይን ያደረገ፣ ለሴል የሚሆን ነገር አለኝ? ኖ አይ ሃቭ ቱ ዌይት ማርኬቱ። ለምሳሌ ልክ እንደዚህ ነገር በሚፈጠርበት ሰዓት ሴል ያስገባን የሚችለው ቀጣዩ ካንድልስቲክ ሪጀክት ያደርጋሉ። ይሄንን ቦታ ምንድነው ስራ ነው? እዚህ ጋር ቡሊሽ አለን፣ ከዛ ቤሪሽ ካንድልስቲክ አለን። ይሄኛው የኛ ሬዚስታንስ ሌቭል ነው። ይሄንን ሬዚስታንስ ሌቭል ቴስት አድርጎት ሪጀክት የሚያደርግ ካንድልስቲክ አለ ወይ? ሪጀክሽናችን የምንፈልገው በምንድን ነው? በቤሪሽ ካንድልስቲክ ነው። ሰፖርት ሬዚስታንስ ሲሆን ይሄኛው ለምሳሌ ካያችሁት ቴስት አድርጎት ቡሊሽ ካንድልስቲክ አይደለ? ኢት ሴም ቲንግ። እዚህ ጋር ደግሞ ተቃራኒ ነው የምንፈልገው። ቴስት አድርጎት ቤሪሽ ካንድልስቲክ ከሰጠን ያ የኛ ሴል ይሆናል። ኦ ሺት ሶ ባዩ ኢስ ሉክ ላይክ ሰክሰስፉሊ ቲፒ የሚነካ አይ ቲንክ ሶ። ብሬክስ አደረግን፣ ቲፒ ሂት አደረገ። ስንት ሰዓት ነው ቲፒ ሂት ያደረገው? 4 PM። ስንት ሰዓት ነው የገባ ነው? 9 AM። ስለጎት ትሬድ ሶ ይሄንን ደግማችሁ እዩትና ቻርት ላይ ገብታችሁ በደንብ እዩት። በደንብ አይን ይፈልጋል፣ በደንብ አይን ይፈልጋል ይሄ ቦታ። ኦኬ በደንብ ማስተር ለማድረግ ሞክሩ። ሶ ቲፒያችን ሂት ተደረገ አርብ ዕለት። ሶ እዚህ ጋር ዘጋን ያለን ነገር ቀጥታ ወደ ሰኞ እንሄዳለን ማለት ነው። ሰኞ ዕለት ሰኞ አይ ቲንክ ሰኞ እዚህ ጋር ይሄ ነው ቺኛለች። ሶ የሰኞው it will be this one። ሰኞ ኦፕኒንጋችን ይሄ ነው። ተከፈተ ማርኬቱ በተወሰነ መልኩ ዳውን ሳይድ ብሬክ አድርጓል፣ ግን ይሄኛው ፌክ አውት ነው። ምክንያቱም ከዚህኛው በኋላ ቶፕ ሳይድ ሙቭ አደረገ፣ ወርታች ፑል ባክ ማድረግ ጀመረ። ይሄኛው 6 AM ካንድልስቲክ ነው። 7 8 ልክ እንደዚህ ሆኖ ማርኬቱን አየነው ማለት ነው። ሶሪ ልክ እንደዚህ ፌቨናችን እንወስድና ከሎ እስከ ሃይ ድረስ ማርክ እናደርጋለን። ከሎ እስከ ሃይ ድረስ ያ ምን ይሰጠናል? ክሊር የሆነ ቪዥን ይሰጠናል። ሶ እዚህ ጋር ጥያቄ ልጠይቃችሁ እዚህ ጋር ባይ እንገባለን ነው? እዚህ ጋር መልሱን ለእናንተ ባይ እንገባለን ወይ? ምክንያቱም እዚህ ጋር ቡሊሽ ካንድልስቲክ አይደለ? ብሬክ አድርገናል። ፖዚሽናችን በዚህኛው ቡሊሽ ካንድልስቲክ ብሬክ አድርገናል፣ ወርታች መጥቷል። ፌቨናች ሌቭል ላይ 0.50% ላይ ሪጀክት አድርገው ብቻ አይደለም ቡሊሽ ካንድልስቲክ ራሱ አለን። እዚህ ጋር ባይ እንገባለን ወይ? መልሳችሁ ነው ከሆነ ያ አንደርስታንድ ያደርጋችሁ ያላችሁት። ለምን ነው ባይ ማንገባው? if you see the market ብሬክ አደረገን በኋላ ቴክስት የለንም ወይ ዞናችን ውስጥ ምንም አይነት ሪአክሽን የለም እዚህ አካባቢ። ሶ ባይ የምንገባበት ቦታ 75% ዲስካውንት ኤሪያ ላይ ብቻ ነው ባይ መግባት የምንችለው። ከዛ ውጪ ባይ አንገባም። no we will not gonna look buy around here. Okay, so let's move. ምንም ነገር የለም። ቴክስት አለን ፕላስ የዘጋው ከዚህኛው ከ0.5 ወይ ደግሞ 50% በላይ ነው። ኦኬ አሁን
ጎ ፎር ኢት። ምክንያቱም ምንድን ነው ቴስት አልደረገልኝ ወስደዋለሁ። ስቶፕ ሎስ አይ ዊል ኪፕ ሜቢ 100 እዛ አካባቢ የመጣ ከሆነ ዞሮ ዞሮ ማርኬቱ ፕሪሚየም ዞን ቴስት ማድረጉ ስለማይቀር አሁን ጀስት ቴክ ኢት በ120 ፒፕስ ምናምን ታርጌት ዊል ቢ ጀስት 1 to 3 RR ስንት ሰዓት ገባ ነው ማለት ነው 9 AM ላይ what happened okay not bad ተመለሰ መጣ okay oh shit so it could happen like this ለዛ ነው ፕሮፐር የሆነ ሪስክ ማኔጅመንት የሚያስፈልገን ለዛ ነው ፕሮፐር የሆነ ሪስክ ማኔጅመንት የሚያስፈልገው we don't know which trade is successful which trade is not የሚለውን ነገር አይደንቲፋይ ለማድረግ በጣም አስቸጋሪ ነው ስለዚህ ምንድነው እናደርገው ስቶፕ ዳውት ሆነን ልክ ስቶፕ ዳውት ስንሆን ማርኬቱ ምንድነው ያደረገው 4 PM ላይ ምንድነው ያደረገው ቀጣውታች መጥቶ 75% ዲስካውንት ሌቭላችን ወይ ደግሞ ፕሪሚየም ዞናችን ማርኬቱ መጥቶ ቴስት አድርጎ ሪጀክት ያደረገው ሶ ከሰራን አንድ ከሰርን ለአንድ ሜዳችን አይቀርም ለሁለተኛ ትሬድ እንሄዳለን አንድ ከሰርን ብለን አናቆምም አንድ ስንከስር we will try one more time እዚህ ጋር ባይንገባል ልክ እንደዘጋ ምክንያቱም ፕሪሚየም ዞን ላይ ያለው stop loss below the fair value gap below the OC zone target will be just a 1 to 3 risk reward and 1 to 3 እንኳን አላደረገው ምክንያቱም when we have like stopped out የሆነ ቀን I will go to 1 to 4 ለምን እዚህ ጋር ከሰርኩትን ኪሳራ ከበር ማድረግ ስለምፈልግ 1 to 3 ሳይሆን 1 to 4 አድርግና 1 to 3 ላይ ሪጀክት የሚያደርግ ከሆነ ማኑዋል ይዘጋዋለሁ it's just taking a bit of risk you know so ወሰድን ጥሩ እንቅስቃሴ ነው I think TP ነካል I think so so እንዳልኳችሁ 1 to 3 ሪጀክት ካደረግን ጣል ብያችሁ የለ so 1 to 3 ሜቢ እችኛው ፑል ባኳ ላይ ይሄንን ትሬድ እንዘጋዋለን ማለት ነው አንጠብቅም ቲፒ ሪጀክሽን ከ1 to 3 ከሄደ በኋላ ሪጀክሽን ካለ ጌራ ውጡ plus you see this የኛው ቦታ ያችሁት this is the resistance level ቴስት አልተደረገ look ቴስት አድርጎት ሪጀክት ያደረገው so ይሄን ያያየውኝ ገና ይነካል ብዬ ነው ምን አልጠብቅም sorry ዘግቼ ነው የማወጣው so 13 እዚህ ጋር ቡክ አረግን ሰኞ ዕለት so ወደ ማክሰኞ እንሄዳለን ወደ ማክሰኞ ማክሰኞ እዚህ ጋር ተከፈተው እዚህ ጋር so ማክሰኞ እዚህ ጋር ተከፈተልን ማክሰኞ ተከፈተ እዚህ ጋር ይሄኛው ስንት ሰዓት ነው 6 ነው 7 8 ላይ ማርኬቱ እንደዚህ አየ ነው ልክ እንደዚህ አየ ነው ማርኬቱ so 7 8 ላይ ከይታ ካይ ማርኬቱ ፑል ባክ አድርጎ ጀምሯል so I take my Fibonacci level ከዚህኛው ሃይ እስከዚህኛው ሎ አሰምራው ለምን ሴል ነው የምናየው why ሴል ማርኬቱ ብሬክ አድርጎት ዳውን ሳይድ ቴስት አለ ነው Fibonacci ሌቭላችን ላይ ኖ ቴስት የለንም ምንም አይነት ቴስት የለም so ምንድነው የምናደርገው we will look a sale around here ከቴስቱ በኋላ ከዚህ ጋር ባይ እንገባለን ነው እዚህ ጋር ቴስት የለን እዚህ ጋር ባይ እንገባለን ነው ባይ አንገባም እዚህ ጋር በዚህ ሲቹዌሽን ባይ አናይም ለምንድነው እዚህ ጋር ባይ ያየ ነው 0.25 Fibonacci level ወይም ደግሞ 25% ዲስካውንት ሌቭላችን ብሬክ ተደርጎ በዚህኛውና በኦሲ ዞናችን መሃል ትልቅ የሆነ ክፍተት አለ በደንብ ላይ ምን ተነፍስበት ቦታ አለን
እዚህ ጋር ግን የለንም it's just one candlestick look በዚህኛው በ25% ዲስካውንት እና በኦሲ ዞናችን መሀል ያለው ዲስታንስ ጠባብ ነው በጣም መጠቀም አንችልም just we'll focus on sale only sale እና sale ብቻ ነው ፎከስ የምናደርገው so ይሄንን በደም ማተኮር ይኖርባቸዋል በደም ትኩረት ይፈልጋል ፕላስ ሰፖርት ይኖርናል የዚህ አካባቢ እሱ በጣም ወሳኙ ነገር ነው ሰፖርት አለው ነው እዚህ ጋር ሰፖርት አለን at the same time ደግሞ ማርኬቱ 0.25% ሪጀክት አድርጎናል so literally ማርኬቱ ምንድነው እየነገርን ያለው ሪጀክት የሚያደርግ ከሆነ ከዚህ በፊት አላየንም አይደለ 0.25 ወይ ደግሞ 25% ዲስካውንት ላይ ሪጀክት አድርጎ ያየነው ማርኬት የለም ይሄኛው የመጀመሪያችን ነው I don't think ያለ አይመስለኝም so ሪጀክት ካደረገ ይሄኛው ቦታ ሪስኩን ከፍ ያደርገዋል ሪስኩ በጣም ከፍ የሚለው ግን ማርኬቱ ወደታች ወደ ፕሮባቢሊቲው በጣም እየሰፋ ነው ኦብዘርቭ እናደርገዋለን it doesn't mean ኢንተርን ምንድልዝ አካባቢ just ኦብዘርቭ እናደርገዋለን ዜና አለን እዚህ አካባቢ ዜና አለን ስንት ነው ዜናችን 4 ሰዓት ተኩል 3 ከዜና ድረስ እንጠብቅ በተለይ ኒውስ ካለ ማርኬቱ ቾፒ የመሆን ነገር ካሳየ እየጠበቀ ያለው ዜናውን ነው ኒውሱን ነው እየጠበቀ ያለው ቢልዲንግ ፐርሚት አለን ሃውዚንግ አለን ሶ እነኚህ ሃይ ኢምፓክት የሆኑ ኒውሶች ናቸው ስለዚህ የተወሰነ ቮሊዩም እናያለን አይደለ እንጠብቅ ዜናው ድረስ ዜናው አይ ቲንክ እዚህ ጋር መሰለኝ የሚመጣው ያ ተኩል ላይ የሚመጣው ሶ የዜናው ኢምፓክት ያየነው እዚህ ጋር ነው 5 ፒኤም ላይ አረ ነው እዚህ ጋር ለምን 4:30 እንዳለ ሶ የዜናው ኢምፓክት አይ ቲንክ ይሄ ይመስለኛል ሶ ታጋናርገው የኛን ፌበናች ሌቭላችንን ሞዲፋይ እናደርገው ወደዚህ ለምንድን ነው ሞዲፋይ እናደርገው ሎው እዚህ ጋር ስለሆነ አሁን ሎዋችን የቱ ጋር ነው ሴል ለመግባት ሎዋችን እዚህ ጋር ያለው አይደል ወደ ሎው ስናመጣ የት ነው ማርኬቱ ሪጀክት ያደረገው 0.5 ወይ ደግሞ የኛ 50% ፕሪሚየም ዞን ላይ ማርኬቱ ሪጀክት አድርጓል የቀረ ምንድነው ኦሲ ዞኑን ቴስት ማድረግ ነው ስንት ሰዓት ነው 5 p.m. I'm going to sell in the market why ለምን ነው ሴል ለምገባው ስትሮንግ የሆነ ሪጀክሽን አለኝ ገና ለገና ኦኬ ኦዚዮን ቴስት ማድረግ አለበት ብዬ መጠብቅ ከሆነ ሜቢ ሚስ ላደርግ እችላለሁ ሜቢ ሊመጣም ይችላል ማርኬቱ ሶ ሁሌም ቢሆን we have to be flexible decision ለመውሰድ if it makes sense ካለው ሪስክ ለመውሰድ ወርዝ የሚያረግ ከሆነ ሪስክ ለመውሰድ እንዳትፈሩ ገና ለገና ሁሉ ነገር እንትን መሆን አለበት ብለን ችክ ማለት ያነክል አስፈላጊ አይደለም ተሳል አደረገውም ኢትስ ኦኬ ግምና አለ እዚህ ጋር 0.5 ሪጀክት አድርጓል ፕላስ ሰዓቱ ኒውት 5 p.m. ነው ከተወሰነ ሰዓት በኋላ ማርኬቱ ይዘጋል አልወሰንም ስታፕስ ካውንት ድረስ ቀኑ ሙሉ we would just wait imagine ይሄ ሁሉ ቁጭ ብለን ነው ያገኛል ነው ሶ ከዜናው በኋላ 0.5% ቴስት ካደረገልን በኋላ maybe I will try to enter የዊጉን 50% or ይሄኛው እዚህኛው ሬሳንስ አለን እዚህ ጋር so maybe I will try to enter around here የተወሰነ pullback አገኘሁኝ እዚህ ጋር or I will go to a 15 minute look for entry 15 minutes ላይ ምንድን ያለው what we have 15 minutes ምን አለን እዚህ ጋር 15 minutes ላይ we have a what a resistance level አይደለ so resistance level form ደረገው bullish candlestick ካለን bearish ካለን that's our resistance level እንዴት ነው ኢንተር የምንለው ማርኬቱ ቴስት አድርጎት bearish rejection bearish like a pin bar ሊሆን ይችላል kind of that እንደዚህ rejection ነው የምንፈልገው not a bullish a bearish ቀጣይ candlestick ነኝ yes this is what I'm talking about
ሪጀክሽን ቴስት አደረገ ሪጀክት አደረጋለን now it's time to enter with the full confidence it does full confidence ማለት it doesn't mean risk management okay it's just enter አንዳንዴ full confidence ማለት ያለን ነገር ሪስክ አደረጋል ማለት አይደለም ስትራቴጂው ላይ ስታምኑት ትገባላችሁ አሳማኝ ነገር ስታገኙ we will enter here in 1 hour እንደዚህ ነበር 1 hour ላይ እዚህ ጋር እንኳን ስላለን ግን it's aggressive it's risky እዚህ ጋር ምናየው A+ ኢንስታ ብቻ ነው target is going to be a 1 to 3 a risk reward okay missed it ያለ ዞሮ ግን ቲፒውን ሂት አደረገኝ ያው ምን ማለት ይሄኛው ሚስ ቢያደርገው ምስል የሚያስወጣ ነገር አላገኘንም ምክንያቱም ስቲል ማርኬቱ ቤሪሽ ነበር so a 1 to 3 risk reward ሂት አደረገም ማለት ነው just focus ሪጀክሽናችን መጀመሪያ የት ነበር ሀፕን ያደረገው 0.25% ከዚህኛው ካንድልስቲክ በኋላ ግን ሞዲፋይ ስናደርገው ይሰጠን 0.25% የት ነው እዚህ ጋር ያለው ሉክ ቴክስት አድርጎታል ይሄኛው አይደለ በዚህም ቴክስት አድርገናል ያንን ቦታ 50 ሚኒት ላይ ምን ነበርን ቤሪሽ ካንድልስቲክ ነበርን ሲያን ተከመን ወሰር ነው ይሄን እዚህ ማለት ነው 50 ሚኒት የምናየው ለምንድን ነው 1 hour ለኢንትሪ ክሊር ካልሆነ ብቻ ነው የምንጠቀመው 50 ሚኒትን ኦኬ maybe on previous video 15 minutes የምንጠቀመው ለምንድን ነው market structure shift plus fair value gap ለማየት ነው it's the same thing ዞሮ ምንም ያናክል ልዩነት የለውም ይሄኛው is a more easy plus more effective የሆነ ሜተድ ነው በደንብ አክስታርጉት ግቡና so let's go to next day ይሄኛው የማክሰኞ ነው ወደ ሮብኔት ሮብለት what we have ሮብለት ይሄኛው ነው ኦፕኒንጋችን የትኛው ነው I think ይሄኛው መሰለኝ ያ ሮብለት ማርኬቱ እዚህ ጋር ተከፈተልን ይሄኛው ሮብለት ነው ብሬክ አድርገን ቶፕ ሳይድ ቴስት አለን 8 ሰዓት ላይ we'll take our Fibonacci ከዚህኛው ሎው እስከዚህኛው ሃይ ድረስ እናሰምራለን ፕሪሚየም ዞንም ያለው እዛ ኦሲ ዞን ውስጥ ነው 50% የሚያለው እዛ ኦሲ ዞን ውስጥ ነው ያለው let's see ቴስት አደረገውም ይሄኛው አይደለ እሺ ቴስት አደረገውም ቴስት አደረገው ምንድን ነው ኦሲ ዞን ብቻ ነው ይሄኛውን የፊቦናቺ ሌቭላችን 50% ግን ቴስት አላደረገውም so ቴስት ከደረስ መጠበቅ ይኖርብናል ገና it's too close no there is no too close it's not too close ቴስት ማድረግ አለበት and then ምናለን a bullish candlestick now we will enter here example የዚህኛው example ማለት የዚህኛው ሴትአፕ example ነው no የትኛው ነው not this one የትኛው ነበር አንዱ ሰው ይስታፋል በዚህ ሜተድ የቱ ጋር ነበር I don't remember anyways let's focus here look ቴስት አደረገም 0.75 የፊቦናቺ ሌቭላችን አይደለ ከዛ በኋላ ግን ቴስት አደረገ እኛም ብሬክ አድርገናል ግን ተመልሶ ብሬክ አድርጎ ቡሊሽ ዘጋልን ምኑን 50% አችንን ያ ማለት is a fake out ብሬኩ ቴስት ቢያደርግ ቆንጆ ነበር ይሄኛው ጋር አላደረገውም ቴስት አላደረገውም ቴስት ማድረግ አለበት ለመጠበቅ የለብንም we have to be flexible በተቻለ መጠን flexible ካልሆነን we can't win I will enter a buy here straight up ካዱም strong የሆነ bullish candlestick ነው መጠበቅ ሆነ you know
ተገደዳሪ ጾማዳሪ የሚባል ነገር አለ ያ ነገር ነው የሚሆነው ላይ so I'll going to target just once. Oh my god, it's too big. It's too big. It's okay. 1 to 3 የት የሚመጣው የትኛው ሬዚስታንስ ሌቭል makes sense. Okay, enter. Good. What happened? Okay, news. Maybe Trump. So 1 to 3 ሂት አደረገ ማለት ነው ቲፒያችን ሂት ተደረገ congratulations wow so our TP is done here ማክሰኞ ዕለት ቲፒያችን ሂት ተደረገ ዞሮ ፊት አፕ ነበር ከጀለ ፊትም ካያችሁት ማርኬቱ በእኛው ፌቨር እየሄደ ነበር የነበረው ዜናው በተወሰነ ሄልፕ አድርጎናል ታንክስ ትራምፕ ትላለ anyways ወደ የሮብለት ጨረሰን ወደ ሐሙስ ቀን ሄድ ሐሙስ sorry guys የራብ ስሜት ነው okay so 12 am to እዚህ ጋር ማርኬት ተከፈተ too small candlestick too small it's okay still useful ነች so የተነሳ ነው እዚህ አካባቢ ነው 8 from here to here ለምን የምንገባው ሴል ነው why ሴል ኦፕኒንግ የኛ ኦሲዞን ብሬክ አረገን ቴስት አረገ ወርታች ወረድን አሁን ፑልባክ ማድረግ ጀምሯል ፑልባክ እናገኛለን ወይ we have to extend this one extend ያስፈልገዋል የኛ ኢንትሪ or ከ0.5% or ከ0.75% ነው የሚሆነው ኢንትሪያችን ነው ምንም የለንም ገመድ ደረቀ ማርኬቱ ስንት ነው የኛው 5 በኋላ ከሆነ እንወስደዋለን አይደለም still 1 pm ግን ካያችሁት ማርኬት ይሄኛውን ሬዚስታንስ ሌቭል ዴክላይን አደረገ ዴክላይን ካደረገ በኋላ የት ነው የዘጋው 0.25 የፊቦናቺ ሌቭላችንን ይሄኛውን ቦታ ሪስፔክት አድርጎታል ሶ ከዚህ ጋር ሴል እንገባለን ማለት ነው ኢንተሪያችን የሚሆነው ይሄኛው ካንድልስቲክ ነው ከዚህኛው ከሪጀክሽን በኋላ ሉክ እዚህ ጋር ቡሊሽ ካንድልስቲክ አለን ቤሪሽ ካንድልስቲክ አለን this is our resistance level forget about the week plus እዚህ ጋር ደግሞ ቡሊሽ አለን ቤሪሽ አለን ሬዚስታንስ ሌቭላችን ነው እሱን ሪጀክት አድርገናል ስለዚህ we were going to sell ከዚህ ጋር ስታብዳታም ነው ከሆነ ከላይ ሴል እንገባለን ለጊዜው ግን ይሄኛውን ሴትአፕ እንወስደዋለን ታርጌት with the 1 to 3 risk reward 1 to 3 risk reward ጥሩ bad yes you see straight TP ይገባ ነው ስንት ሳለው 12 pm ቲፒያችን ተደረገው 4 pm so it was a good trade it was a good trade ለምንድን ነው የወሰነው አሁን ለምሳሌ እቺኛው happen ባታደርግ ኖሮ ይሄኛው ቴስት ይሄኛው ኦሪዞናችን ብሬክ አረገን በኋላ ቴስት ባናደርግ ኖሮ እዚህ ጋር ሴል አናይም ምክንያቱም አቴንሽናችን የሚሆነው ቴስቱ ላይ ነው የሚሆነው ቴክስቱ ላይ ነበር የሚሆነው ፕላስ እዚህ ጋር ምክንያቱም ጥያቄ ሊብጣ ስለሚችል ነው ይሄን የምናገረው 0.25% ብሬክ አርገናል እኮ እዚህ ጋር ለምንድነው ባያልገባ ነው ቴስት ላለን እዚህ ጋር ቴስት ከተደረገ ባይምጋበት ምን ማለት ሪዝን የለም ቴስት ባይደረግ ኖሮ ማርኬቱ ኦሪዞኑን ቴስት ሊያደርግ ይችላል ስለዚህ ከዚህ ጋር ባይንገባና ታርጌት እዚህ አካባቢ እናደርጋለን it makes sense ግን ቴስት ስላደረገ ቴስት ስላለን
ባይ የምንገባበት ምንም ምክንያት የለንም። ሶ ፎከሳችን የሚሆነው is here ለምንድን ነው እዚህ ጋር ሴል ያልገባ ነው? ኦኬ ብሬክ አድርገናል። ለምንድን ነው ሴል ያልገባ ነው? እዚህ ጋር አሳማኝ ነገር አላየንም። የሆነ አሳማኝ ነው በቃ ማርኬቱ ከዚህ በላይ ሊጨምር አይችልም እመነኝ ትረስት ሚ ብሮ ሳይሆን እመነኝ የሚል ሶርስ ነው። ይሄኛው ካንድልስቲክ አሳምኖናል እንድንገባ ድጋሚ ሴል እንድናይ አሳምኖናል። ለምን ኦል ዘ ዌይ ትሬድ ተደረገ ሲዘጋ ግን ብሬክ አርጎ ተዘጋ። ዙም አርገን የምናይ ከሆነ በይም ካልታያችሁ you see the closure ብሬክ አርጎ ተዘጋው። ስለዚህ ሴል ገባን ቲፒያችንን 1 to 3 ወስደን ወጣን ማለት ነው። ተመስገን ነው። ምን ይባላል? ተመስገን። ይሰራል በደንብ ነው የሚሰራው። እዚህ ጋር ያያችሁትን ነገር እያንዳንዱን ውልፍ ዝልፍ ሳታርጉ የምትጠቀሙ ከሆነ trust me በደንብ ነው የሚሰራው። በደንብ you have no idea እንዴት እንደሚሰራ ጌታን በደንብ ነው የሚሰራው። 1 to 3 አራር ማለት ትልቅ አራር ነው። አትናቁት። ትልቅ አራር ነው። let's move ባክስ ማረቅ አዛ ነው ግን it's okay ለእናንተ ብዬ ነው ትላለክስ so this 455 ግን ሪከርድ ያደረገ ነው ነገር ያ ጨለማል ግን it's okay ቢጨለምም no problem ያ የጨለም ነው ነጋ እታያለሁ አይደለ እታያለሁ no problem I think አሁን ይታያል ቢያስባለው ምክንያቱም የቻርቱ ላይት ስለሚበራብኝ anyways let's move ትንሽ የሚቀረን እንደ ትንሽ ላይ ነው ታው ተስፋ እንዳቆርጥ ኦኬ ይሄ መች ነው የሐሙስ ዕለት አርብ ጋር መጣን። አርብ የታለ ኦፕኒንጋችን this is our opening እኛ ኦፕኒንግ ነው። ማርኬት ተከፈተ እዚህ ጋር ተከፈተ። እኛ ማርኬቱን የምናየው ስንት ላይ ነው? ኤት አካባቢ which is here ምን አለን እዚህ ጋር ምንም ማርኬቱ ሪጀክት ማድረግ ጀምሯል እዚህ ጋር አልጀመረም። ሶ ማስመር አንችልም። ብናሰምርም ስቲል በቃ ላይክ ሞዲፋይ ያደረገ እንደምንሄዱ ስለዚህ just wait for like a bearish candlestick ባይ የምናይ ከሆነ ምክንያቱም ባይ ነው የምናየው why buy ኦሲ ዞን ብሬክ አረገን ቴስት አረገ አሁን እንፈልገው ፑል ባክ ባይ ና ባይ በስማ ቆሶ so no buy there is a buy ግን ፑል ባክ ሚሆን ነበር ባይ የምናገኘው ለምሳሌ አከል እቺኛው እንደ ሪጀክሽን አይተናት ቆጥረናት እንደው ትሬድ እናደርግ ብለን እንደምንገባ አያችሁት የዚህኛውን ታሪክ እዚህ መነገር እንችላለን። ግን ሪጀክት ቢሆን ኖሮ ነበር አሳማኝ የሚሆነው። ሪጀክትድ ቢሆን ኖሮ የሆነ ኢንተር ለማለት ምንም ጥርጣሬ አይኖርም ነበር። ግን እዚህ ጋር አያስኬድም። ስቲል ብሬክ እንኳን ቢያደርገውም ይሄኛው ካንድልስቲክ እዚህ ጋር ኢንተር ብንልም ስቲል አሳማኝ አይደለም። ሶ አርብ ዕለት we call it no fucking trade since I'm in a pull back up here RSAPM okay let's try this one. I see something never ayo so I see this maybe we will yeah modify some ነገር እዚህ ጋር ስናይ ምን አለን we have a support here break ተደረገ ምንም ማሳማኝ ነገር የለም ምንም ማሳማኝ no ያስኪን ነበር ግን at the same time ደግሞ ማርኬቱን ፎርስ ማድረግ ነው የሚሆነው እንጂ this one it could be good risk የሚሆነው ይሄኛው ነው። ምክንያቱም እዚህ ጋር ሬዚስታንስ ሌቭል አለን
ለምሳሌ ይሄኛው ብቻ አፕ እንዳደረገ ቢሆን ኖሮ ለምሳሌ ከዚህ ጋር ለኛ ኤክስቴንሽን ሌቭላችን ለምሳሌ ያው እንደዚህ በነበረበት ሰዓት እዚህ ጋር ማርክ አደረግን ይሄኛው ቡሊሽ ላይ ብንገባ ኦኬ ስቶፕ ሎሳችን የሚሆነው የት ነው ከዚህኛው በታች ነው ይሄኛው ስቶፕ ሎስ ይነካል ፎር ሹር ሶ ነው አንወስደውም ይሄንን ትሬድ ሙሉ ለሙሉ ላይክ የሚያስገባ ትሬድ አይደለም ሶ ዓርብ ዕለት ምንም አይነት ትሬድ አልወሰንም ዓርብ አልወሰንም ሰኞ ተከፈተ ማርኬቱ ሶ ማርክ እናደርገዋለን ይሄኛውን ቦታ ማርክ 8 ተነሳን ቻርት ተደቁጫለን ሶ ባይነ ምን ነው ለምን ለምን ሆሪዞንታችንን ብሬክ አድርገን ቶፕ ሳይድ ቴስት አድርጎታል አሁን ፑልባክ ማድረግ ጀምሯል ማርክ እናደርጋለን ላይክ ፑልባክ ማለት እንደዚህ ነው ከማርኬቱ ጋር መወረድ ሲጀምር ያ ይሄኛው ፑልባክ ነው ለምሳሌ እዚህ ጋር ብሬክ ቢያደርግልን እንገባለን ባይ ከዚህኛው ከ25 ወደ መውሰድ እንችላለን ብሬክ አደረገ ፕላስ ድጋሚ መጥቶ አሳማኝ ነገር ከሰጠን 0.25 ላይ ባይ መግባት ወይ ደግሞ ሴል መግባት ብዙ ትዕግስትና ብዙ ኮንፈርሜሽን ይፈልጋል ላይክ አንድ ንቃ ከ25% መግዛት ነው የሚሻለው ወይስ ከ75% መግዛት ነው የሚሻለው which one is የትኛው ነው ሴፈስቱ 50% ነው በመሳሪያ ላይ የሚሆነው ሶ 25% ትንሽ በጣም የሆነ ውድ ሆነ እቃ ሲሆን ነው በዛ መልኩ የምናየው anyways let's see no maybe on next bullish candlestick ምናልባት ይሄኛው አያስተማምንም ሰፖርት አለን እዚህ ጋር ድጋሚ ክሬት ያደርገው ምንድነው ሬዚስታንስ ነው ፎርም ያደርገው ነው not እንትን አይደለም ሶ አያስገባም ድጋሚ ብሬክ አደረገን we have to wait ስንት ሰዓት ነው 2 p.m. 2 p.m. አጥራጣሪ ነው ምክንያቱም ለምን እዚህ ጋር ስቲ ሬዚስታንስ ሌቭል አለኝ አሁን ነገናታችሁት አሁን ለምን አቪዮሲን እንዴት ትሬንድ ተደረገ እዚህ ጋር ነው ይሄኛውንም አልገባውም ምክንያቱም ስቲ ሬዚስታንስ አለኝ ከላይ የሬዚስታንስ ካለ ድረስ ባይ ከዚህ ጋር ማለት ሪስክ ሴታፑን ሚስ ብናደርገው ነው የሚሻለው ዝም ብለን አንዳንዴ እንዳይመጣም ብለን ከምንገባ ይልቅ የሆነ ያወቀን ያ ነገር ሪስክ እንደሆነ ያወቀን ከምንገባ ይልቅ ጠብቀን ሴታፑን ሚስ ማድረግ ነው የሚሻለው ኦኬ I think yeah we missed it it's a messy setup again not a messy setup it's gonna for sure why I'm entering here look so look market እንደዚህ ሲሆን ምን እንደዚህ እዚህ ጋር 0.25% ብሬክ አድርጓል ቶፕ ሳይድ አይደለ እዚህ ጋር ለምን ነው ባይ አልገባ ነው ሬዚስታንስ ስላለን ብሬክ አድርጓል ሬዚስታንስ ሌቭሉን ወደ 15 ሚኒት ሄድና ኢንተር ምልበትን ቦታ ነው እንፈልገው where to enter exactly የት ሆነ መግባት ያለብኝ ይሄኛው ብሬክ ያደረገ በኋላ ነው ያለው ሶ እንደዚህ ነበር ማርኬቱ 15 ሚኒት 1 hour ላይ 4 ሰዓት ላይ ሲዘጋልኝ ሶ አሁን እዚህ ጋር እንዴት ነው ልገባ የምችለው ማርኬቱን በመልኩ ነው ለውስጥ የምችለው አንደኛ ይሄኛው ሬዚስታንስ ቦታ ብሬክ አድርጓል 15 ሚኒት ላይ አይደለ ሶ ከዛ ካቢያው ሉክ ፎር ባይ ማርኬቱ ፑል ባክ አደረገልኝ ከዚህ ጋር አውል ኢንተር ያ ፑል ባክ ላይ የምገባው ላይክ ኖት የሆነ ክሎዚንግ ካንድልስቲክ ላይ ኦፕኒንግ ካንድልስቲክ እየተከፈተው ካንድልስቲክ ላይ ከዚህ አካባቢ ኢንተር አለ በተለይ እቺኛው ቦታ ሪፖርት አለች ኢንተር ለማለት ስቶፕ ሎስ I will keep below this low target will be a 1 to 3 risk reward just 1 to 3 1 to 3 1 to 3 1 to 3 1 2 3 4 5 6 7 8
what happened ምንድን ነው የተፈጠረው? Yeah, stopped out. We stopped out. Officially stopped out. Oh, what happened? What happened? Like, why you do this? ትክክል። So, ስንት ሰዓት ነው? 7 PM ኦልሞስት ከ1 2 ምናምን በኋላ stopped out ሆን ማለት ነው ሴታፕ። ምን ማድረግ ይቻላል? ምን ተፈጠረ? ከዛ ምን ተፈጠረ? ስንት ሰዓት ነው? 10 PM 10 PM ሰላም ብለው ምንም እናደርገው ነገር የለም እዚህ ጋር ሊትራሊ ምንም እናደርገው ሰው will go to next day ቀጣይ ቀን ሰኞ ዕለት ነው። ይሄኛው መች ነው? ሰኞ ዕለት አይደለ? ያ የሰኞ ትሬድ ኪሳራ ነው። ሰኞ ኪሳራ ነው። even if we try for next setup ምናልባት ይሰራ ነበር 10 PM ላይ ያ ለምንድን ነው still we can take it እኮ see entry will be here stop loss ከ150 pips target 1 to 3 why not ያስከራል። ምክንያቱም ስለከሰርን ድጋሚ ትሬድ መሄዱ ምንም ያናክል ችግር የለውም። ያው ሰዓቱም ሌት ቢሆንም still የሚያስከይ ስታፕ ነው የሚጠበቀኝ ስታፕ ነው። ሰኞ ሞስትሊ ማርኬቱ የሚያደርገው ኒውዮርክ ሴሽን ላይ ነው። ሰው ወጣን ለተማክሰኞ እንግዲህ የዛሬው ማርኬት ኦፕኒንጋችን ይሄኛው ነው። የኛ ኦፕኒንግ ነው። ሰኞ ዛሬ ማክሰኞ እንዴት ነው ትሬድ የምናደርገው የሚለው እናያለን። ብሬክ አድርገን ከብሬክ በኋላ ምን አለን? ፑልባክ አደረገ ማርኬቱ። ፊቦናቺን እናሰምራለን ከዚህኛው ሃይ እስከዚህኛው ሎው ድረስ። ቴስት አልተደረገም። ቴስት ያደርገን እንጠብቃለን። ፕላስ ደግሞ 0.5% ነው ኢንትራክሽን የሚለው ምክንያቱም ፕሪሚየም ዞን ነው ወይ ደግሞ 0.75% ሩቅ ነው እንደምታዩት። ቴስት ተደረገ ወይ? ኖ አልተደረገም። ምንም አይነት ቴስት የለንም። እስካሁን ሰዓት ድረስ ማለት እስከ ምን አለን? ከዛ we have a what ምን አለን እዚህ ጋር? we have a support formal resistance የለንም እዚህ ጋር። እዚህኛው ጋር we will going to buy ምክንያቱም ቴስት ስላልተደረገ ይሄኛው ሌቭል ስቶፕታችን ከዚህ በታች ስናደርግ ስንት ነው የሚሆነው? 130 ፒፕስ 1 to 3 ታርጌት እዚህ ጋር ይመጣል። ሜክ ሴንስ አለው። there is a sense stopped out plus is choppy market ኤንትራንስ ጀ ነበር ያው ከስር ያለው anyways guys ይሄን ይመስል ነበር። ኦኬ ምን ያህል ትሬድ ወሰድን፣ ምን ያህል አከሰርን፣ ምን ያህል አተረፍን የሚለው ነገር ደግሞ አብረን ምን ይሆናል? 1 2 3 4 5 6 7 8 9 10 11 12 13 13 ትሬድ 13 ትሬድ no not 13 only 13 14 15 16 ትሬድ ነው የወሰን ነው። ኦኬ 16 ትሬድ ነው የወሰን ነው። አንዴ ለጻፈው ካልኩሌት ለማድረግ እንዲመቸን 16 ትሬድ አለን የወሰን ነው። የመጀመሪያ ትሬዳችን 1 2 3 ሂት አድርገናል። መጀመሪያ ኪሳራችንን ነው የምንቆጥረው። 16 ትሬድ ነው የወሰን ነው። 1 2 1 ኪሳራ አለን እዚህ ጋር 2 ኪሳራ አለን
3 ኪሳራ አለን 3 ኪሳራ አለን 4 ኪሳራ አለን 5 ኪሳራ አለን ከ16 ትሬድ 5 ኪሳራ 16 ትሬድ አለን ከ16ቱ 5 ነው የከሰርነው ኦኬ 5 ትሬድ ኪሳራ ነው ሶ 11 ትሬድ ዊን አለ 11 ሲባዛ በ3 33 አራራለን የከሰርነው 5 ትሬድ ነው ከዚህ አጠቃላይ በዚህ ወር እስከ ዛሬ ቀን ድረስ 28 አራር ካች አድርገናል ማለት ነው ይሄ ማለት $100 ይዛችሁ ለሴ በ$100 ከሆነ ሪስክ ያርጋችሁ ትሬድ የምታደርጉት $100 ሲባዛ ወደ 2800 ምናምን ዶላር አካባቢ ሜክ አድርጋችኋል ማለት ነው አሁን ባለው ዳታ አሁን ትሬድ ባደረግነው መልኩ ትሬድ የምታደርጉ ከሆነ ያንን አማውንት ሜክ ታደርጋላችሁ በዚህ ወር ብቻ በዚህ ስትራቴጂ so it doesn't mean like it's holy grail oh shit ምናምን ብላችሁ ነገ ይሄን ስትራቴጂ ወስዳችሁ ላይቭ ማርኬት ላይ አፕላይ አድርጉት ማለት አይደለም it's not like that ይሄን ስትራቴጂ ተወስዳላችሁ ባክ ቴስት አድርጋላችሁ አትሊስት ለ3 ወር ለ4 ወር ባክ ቴስት ዴሞ ላይ ቴስት አድርጉት ሳይኮሎጂያችሁን እዩት እናንተ ሳይኮሎጂ ከዚህ ስትራቴጂ ጋር ይሄዳል ወይ ፊት ያደርጋል ወይ ፊት የሚያደርግ ከሆነ የሚያደርግበትን መንገድ መስራት መጣር ጥረት ይፈልጋል ሁሉ ነገር ያለ ጥረት የሚሳካ ነገር የለም ኤፈርት የሌለው ነገር መቼም ቢሆን አይሳካም ኤፈርት አድርጉበት ባክ ቴስት አድርጉ ገብታችሁ ያመት የ2 አመት ዳታ በደንብ እዩ እኔ ያሳየኋችሁ እዚህ ጋር ጀስት አይዲያውን ነው የአንድ ወር ዳታ ነው ያሳየኋችሁ ገብታችሁ ደግሞ በደንብ ይዩት በደንብ መርምሩት ሌላኛው ደግሞ ፍላጎቱ ካላችሁ ከኛ ጋር ላይቭ ትሬድ አድርጉ ይሄን ስትራቴጂ ላይቭ ትሬድ ማድረገው ከኔ ጋር መጣችሁ ይሄንን ትሬድ ላይቭ እዩት ሞር አንደርስታንዲንግ እንዲጨምር ያኔ በደንብ ስትራቴጂውን ማወቅ ትችላላችሁ ሶ ይሄን ይመስላል የዛሬ ሴሽናችን እንደዚህ ሴሽኖችን ካሁን በኋላ በደንብ ቀጥላለሁ ያስባለሁኝ እናንተንም ፊድባክ አይቼ ኦፍ ኮርስ እናንተ ፊድባክ ነው ሞቲቬት የሚያደርገኝ ሶ እናንተን ፍላጎት አይቼ እናንተን ኤነርጂ አይና እንደዚህ ኮንቴንቶችን በተለይ በዚህ ይሄን ስትራቴጂ በተመለከተ የተለያዩ ቪዲዮዎችን ሰራላችኋለሁ ያስባለሁ this for today በቀጣይ እስክንገናኝ ሰላም ሆኖ thanks so much yeah